የጌታ የመጀመሪያ ቁስል ይሁዳ መሳም ይሁዳ ኢየሱስ ክርስቶስን አሳልፎ ባይሸጠው ኖሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስቅለት ይበቃ ነበር ወይ ይሰቀል ነበር ወይ? ይሰቀል ነበር ባጭሩ። በጣም ብዙ ሰው የሚመስለው ነገር ነው። ኮመን ሚስቴክ ነው። ይህን ለመረዳት እኔ ይሁዳን ሳስብ የሳትራት የሚባል እንትን ታውቂያለሽ? የሆነች በራሪ ነፍሳት የሳትራት ዙሪያውን ዘላ የምትገባ ማለት ነው እሳት ውስጥ። ይሁዳ ማለት የሳትራት ነው። ምን ማለት ነው? ረቡዕ ዕለት አይሁድ ተሰብስበው ሸንጎ አደረጉ። ሲናድሪን የሚባለው ሁሌ ዓርብ ረቡዕ የምንጾመው የነሱ ሸንጎ የወሰኑበትን ነው። ምክረ አይሁድ ይባል። ያን ቀን ተሰብስበው ይህንን የናዝሬቱን ኢየሱስ መስቀልና መግደል አለብን። ለመግደል ደግሞ ጥሩ ሳምንት አሁን ነው። ከዚህ ሳምንት ካለፈ በኋላ ማሰቀል አንችልም። ለምን መሰለሽ የማይችሉት? ያቺ ሳምንት የፋሲካ በዓል ሳምንት ነች። የፋሲካ በዓል ሳምንት ሲሆን በየሀገሩ ሁሉ የተበተኑ እስራኤላውያን በዓል ሊያከብሩ ይመጣሉ። ወደ 500,000 ሰው ይሞላዋል አገሩ። ስለዚህ ያ ሳምንት በጣም ፓወራቸው የሚጨምርበት ነው። እንግዲህ ዛኔ በቅኝ ግዛት ስር ነው ያሉት፣ በሮማውያን በሮም ኢምፓየር ስር ነው ያሉት። ጲላጦስ ነው ገዣቸው፣ የይሁዳ ገዢ። ስለዚህ ሌላ ቀን እገሌን ስቀልልን ቢሉት እነሱን ሊሰቅላቸው ይችላል፣ ሊያስራቸውም ይችላል። ምንም አያመጡ። አሁን ግን ቁጥራቸው ይጨምራል። ቁጥራቸው ሲጨምር ይህን ሰሞን ነው የሆነ ነገር የሚጠይቁት። ራሱ እንዲደረግልን ሲሉ አመፅ እንዳይነሳ ፈርቶ የሆነ ነገር ይወስናል። አሁን ጲላጦስ መስቀል ሳይፈልግ ጌታን በግድ ለመስቀል ሲጨነቅ ምናምን ታያለሽ አይደል? ለምን? ያ ሳምንት ሪስክ ነው ለሱ። ሞብ ሊያስነሳበት ይችላል። ኮንትሮል ያደርጋል። 500,000 ናቸው የእሱን ወታደሮች አውት ነምበር ማድረግ ይችላሉ፣ ዝም ብለው ግር ብለው ቢሄዱበት ማለት ነው። ስለዚህ ተለማምጦ ተጨንቆ እንዳሁኑ ዘመናዊ መሳሪያ ያለበት መተኮስ የሚቻልበት አይደለም። ስለዚህ ያንን ሁሉ ህዝብ ማኔጅ ማድረግ ስለማይቻል ተለማምጦ የፈለጉትን እስረኛ ይለቅላቸዋል። ያቺ ሳምንት በቃ እንትን ሃፒ አወር ነው የሚባል ለነሱ በቃ ፕራይም ታይም ነች። በጣም ቆንጆ ጊዜ። ስለዚህ ተሰበሰቡና ይሄ ሳምንት ካለፈ አንችልም እሱን ማሰቀል። እኛ ደግሞ የምንፈልገው እንዲሞት አይደለም እንዲሰቀል ነው። አይሁድ ክርስቶስ እንዲሞት አይደለም የሚፈልጉት። ተሰቅሎ የተሰቀለ በእንጨት የተሰቀለ የተረገመ ነው የሚል ቃል አለ። የተረገመ ነው ለማለት እንዲያመቻቸው ነው። ክርስቶስ ግን የተረገመ ሆኖ ከእርግማን ዋጀን ነው የሚለው ቅዱስ ጳውሎስ። ስለዚህ ያቺን ቀን ስለሚፈልጓት ረቡዕ ዕለት ወሰኑ። በቃ መገደል አለበት መሰቀል አለበት ብለው ሲወጡ በር ላይ ማንን አገኙት መሰለኝ? ይሁዳ። ይሰቀል ብለው ወሰዱ። አቤት ሲሉት እኔ እሱ ደቀ መዝሙር ነኝ፣ ያለበትን ቦታ ላሳያችሁ፣ የሚውልበትን አጣርቼ ላሳያችሁ አለ። ሰላይ ተገኘ ማለት ነው፣ ፋሲሊቴት የሚያደርግ። እሺ ብለው ስንት ትሰጡኛላችሁ? 30 ብር ተስማሙ። ይሁዳ ሄደ ወደ ጌታ። ከዛ ጌታ ምስጢረ ቁርባን እስኪፈጽም ድረስ ለይሁዳ ሎኬሽኑን አልተናገረም። ሂዱና መንገድ ላይ እንዲህ ያለ ጎበዝ ወጣት ታገኛላችሁ፣ እሱ ፋሲካ የት እንደምታደርጉ ይነግራችኋል ይል ነበር ጌታ። ለምን? ቦታውን ከተናገረ ይሁዳ ሄዶ እዚህ ነው ያለው ብሎ ምስጢረ ቁርባን ሳይፈጽም እንዳያስይዘው ማለት ነው፣ ስራውን ሳይጨርስ። ስለዚህ እስከ መጨረሻው ኮድ በኮድ ሂዱና እንዲህ ቦታ ሲል ቆየና ምስጢረ ቁርባን ከተደረገ በኋላ ግን ይሁዳ አሁን የፈለግከውን አድርጋለሁ። እሱና ጌታ ብቻ የሚግባቡበት ነው። ሐዋርያት የመሰላቸው ዕቃ ግዛ ያለው ነው የመሰላቸው። ግን የልቡን ሰርቶ ገንዘብ ተዋውሎ እንደመጣ ጌታ ያውቃል። ወጣ፣ ሄዶ ይዞት መጣ። ጌቴሴማኒ ያለበት የሚጸልይበት ቦታ ላይ አምጥቶ እሱ መሆኑን እንዲለዩ ካሉት ውስጥ ሄዶ ሳመው። በነገራችን ላይ የጌታ የመጀመሪያ ቁስል ይሁዳ መሳም ነው። ከሚስማር በላይ የሚያመው የምትወጂው ሰው ክዶ ሲጠቁምብሽ ከማየት በላይ ምን የሚከብድ ነገር አለ? እና የመጀመሪያው ችንካር የክርስቶስ ከጎኑን ከወጋው ሰውዬ ጦር በላይ የይሁዳ መሳም አሞታል ይላሉ አንድ ባለቅኔ እንደው። እና ካደው። ለዛ ነው በዛ ሳምንት አነሳሳም ምናምን የምንለው። መሳም ያን ሳምንት ላይ ትርጉሙ ሌላ ስለሆነ ይህን ለማስታወስ ነው እንጂ መጥፎ ነው አይደል። ሌላ ቀን ተሳሳሙ በፍቅር አሳሳም ብላ ቅዳሴ ላይ ታውጃለች ቤተክርስቲያን። እና ይሁዳ ባይሸጠው ኖሮ ባያስይዘው ኖሮ ምናልባት ፋሲሊቴት ለማድረግ ትንሽ ይቸገሩ ይሆናል እንጂ አይቀርም ነበር። ስለዚህ በማይቀር ነገር ውስጥ ገብቶ ነው የተኮነነው፣ መደረጉ ለማይቀር ነገር ማለት ነው። ሌላው እዚህ ከይሁዳ ጋር ተያይዞ ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ ሲሰጠው
እንደው የንዋይ ፍቅር ስላለበት ነው ወይስ ክፉ መንፈስ ስላደረበት? ክፉ መንፈስ ተጠናውቶት ነው ብቻ ካልን ጌታን የሸጠው ሰይጣን ይሆናል፣ ይሁዳ ይሆን። ክፉ መንፈስ ነፃ ፈቃድን መንካት አይችልም። ነፃ ፈቃድን መንካት አይችልም። ግን እንዴት ነው መሰለሽ፣ እኔ በዘመናችን ቋንቋ ለምሳሌ ብሉቱዝ ወይም ኤርድሮፕ ብላረግልሽ ፋይል መጀመሪያ አንቺ መክፈት አለብሽ አይደለ? ሰይጣን ማን ነው? ይሁዳ ለሰይጣን ብሉቱዙን ኦን ያደረገ ሰው ነው። ገባበት የተባለው ከፍቶለት፣ ሰይጣን ካልተከፈተለት አይገባም። እና ሰይጣን ወደ ልቡ ገባ ማለት በር ካልተከፈተለት አይገባም። መብትም የለውም እኛ ላይ እንደዛ የማድረግ። እና ይሁዳ ገንዘብ ጨርሶ የመጣው ሮብ ነው። በነገራችን ሮብ ዕለት ብሩን ጨርሶ ተነጋግሮ፣ እኔ በጣም የሚገርመው መጥቶ ደግሞ እግሩን ይታጠባል። ጌታ ሲያጥበው ታጥቧል እኮ። ብሩን ጨርሶ መጥቶ ጌታ አጎንብሶ እግሩን አጠበው። ምን አይነት ትዕግስት ነው! ያውቃል እኮ። አጎንብሶ እግሩን አጠበው። ከዛ ከእናንተ መሃል አንዱ አሳልፎ ይሰጠኛል ሲላቸው እየመጡ ሐዋርያት እኔ የሆንን አሳልፍ የምሰጥ እኔ የሆንን ሲሉ፣ ይሁዳም እኔ የሆንን ብሏል። መጥቶ አብሮ ጠይቋል። እና የክርስቶስ ትዕግስት በጣም የሚደንቅ ነው። እና ተሸከመው 3 ዓመት። ቅዱስ ዮሐንስ አፈወርቅ የተባለ አባት ሚላል አሳ አጥማጆች ረጅም ሰዓት ቀኑን ሙሉ ሲያጠምዱ ውለው 1 ሰዓት እየቀራቸው አንዷንም ሰዓት እስከ መጨረሻ መረባቸውን አጥምደው ይጠብቃሉ ከገባ አሳ ብለው። ክርስቶስ የይሁዳን ነፍስ ወደሱ ለመማረክ 3 ዓመት ሙሉ መረቡን ዘርግቶ ከረመ ይላል። ጠበቀው። ይሁዳ ከጌታ ያገኘው የመጨረሻ ነገር ምንድን ነው? በፍቅር ነው። ወዳጅ ሆይ መጣህ ነው ያለው። ወዳጅ ሆይ መጣህ ብሎ በፍቅር ነው የሳመው። የመጨረሻ ደግሞ እግሩን አጥቦ ነው የተሰናበተው። በእነዚህ እግሮች ሄዶ እኮ አሳልፎ እንደሚሰጡ ያውቃል። ግን እግሩን አጠብ እና እስከ መጨረሻው ፍቅር አሳይቶ፣ ግን አለመታደል ነው። አንተ በበረሃ ነፋስ የጠፋ ሻማ ሆይ፣ አባቶቻችን ስለ ይሁዳ የደረሱት ጸሎት እንዴት ይገርማል። ከሐዋርያት ይልቅ የሮማውያን ወታደሮችን ማህበር መረጥክን? ምን ጎሎብህ ነው ብለው እና የሚታዘንለት ሰው ነው። ነገራችን ላይ ስለ ይሁዳ አይደለም ቤተክርስቲያን እያወራች ያለችው። በእኛ መሃል ወዳጆቻቸውን ለሚከዱ ሰዎች በክፉ ቀን በጎደለበት ሰው በጠላው ቀን ከሃዲ መሆን እንዴት እንደሚያስጠላ በይሁዳ ነው የምናየው። እና በየዘመኑ ብዙ ይሁዳዎች አሉ፣ ብዙ ጴጥሮሶች አሉ ሁልጊዜም። እና ራሳችንን አይተን ከእንዲህ ያለ ነገር እንድንላቀቅ ነው። ይሁዳ የልጅ ልጁ ይደምሰስ የሚል ልጁ የልጁን ልጅ ሁሉ ይሁዳ ልጅ እንደወለደ አልተጻፈም። የይሁዳ ልጅ የሚባሉት ይሁዳዊ ስራ የሚሰሩ ሰዎች ናቸው። ጓደኞቻቸውን ቢትሬ የሚያደርጉ፣ በክፉ ቀን አሳልፈው የሚሰጡ። የሆነ እኮ ክፉ ነገር በሀገር ሲከሰት እኮ ሰው ሲክድ ይታያል። በሆነች ክፉ ቀን አድቫንቴጅ ተጠቅሞ ከስራ ማባረር፣ የሆነ ደሞዝ ማድረግ፣ አድቫንቴጅ መውሰድ፣ የሆነ ችግር ላይ አሁን ለቀኑ የእሱ አይደለም ብሎ የሆነ ሰው ላይ መጨከን። ይሁዳ ማለት ይሄ ነው። ሌላ ምን ይሁዳ አለ? እና ይህን ነው የሚያሳየው።